ኤናስጥልኝ ሳይና ማንኤል ነኝ ከሰላምታ ኢሚግሬሽን አገልግሎት። የዛሬ መልእክት ካናዳ ውስጥ ላለን ሰዎች ብቻ ነው። ካናዳ ውስጥ ሆነን አፍሪካ የሚኖር ስደተኛ ስፖንሰር ያደረጉን ካለን ስፖንሰርም ባናደርግ አፍሪካ ውስጥ ስላለ ስደተኛ ትኩረት የምንሰጥና ስለዛ መናገር የምንፈልግ ካለን ይሄ መልእክት ለእናንተ ነው። ዛሬ ኤፕሪል 22 ቀን ረቡዕ በ2026 ዓመተ ምህረት ነው። ለማታውቁኝ ሰዎች ድንገት ካላችሁ አይታወቅም ሜቢ አንድ ሰው ሲስ ታገኛለህ። ተክለ ሚካኤል አበበ ሳህለ ማርያም እባላለሁኝ። እዚህ 715 ቢ ዳንፎርዝ አቨኒው ላይ ነው የምንገኘው። አዲሱ ኦፊሳችን ነው። በዚህ ኤፕሪል ፈርስት ነው የገባነው። እኔና ባልደረባዬ ልዩ ሰው ኪዳኔ ሎ ኦፊስ እና ሰላም በላቸው የሀበሻ ሊጋል ፕሮፌሽናልስ አሶሲዬሽን ጋር በመተባበር መስራቾች ነን ሶስታችን። ኦፍኮርስ ሌሎች ባልደረቦቻችንም አሉ ከጎናችን፣ ከጀርባችን፣ ከፊታችን፣ ከኋላችን። ይሄንን ዝግጅት አዘጋጅተናል። በአንድ በኩል ኦፊስ የማስታወቂያችን መርሃ ግብር ነው። በሌላ በኩል ደግሞ በጣም ፕሬሲንግ የሆነ አስቸኳይ አንገብጋቢ ጉዳይ ስላለም ጭምር ነው። እዚህ መካከላችን አጠገባችን ታላቅ እንግዳ ከካልጋሪ መታለች። ሳይን አማኑኤል ሰላምታ ኢሚግሬሽን ባለቤት። በተደጋጋሚ በተለያየ መድረክ ላይ ገልጬዋለሁ። ብዙ እንዳታፍር ብዙ አላሞገሳትም፣ ግን በጣም ቬሪ ሪላያብል የሆነች ውመን ኦፍ ኢንቴግሪቲ ነች። ፕሮፌሽናል ላለፉት 10 ዓመታት በኢሚግሬሽን ኮንሰልታንትነት ሰርታለች። እንደ ቢዝነስ ብቻ አይደለም ሳይን ስራዋን የምትይዘው፣ ከቢዝነስ መስመር ወጥታ ከዚህ ኢትዮጵያ በመጓዝ ለኤርትራውያን ስደተኞች ዩጋንዳ እና ደግሞ ኬንያ በመሄድ ለሌሎች ኢትዮጵያና ኤርትራውያን ስደተኞች በሙሉ አይኦኤምን ኢንጌጅ በማድረግ ኤምባሲዎችን ኢንጌጅ በማድረግ የኢትዮጵያ ኢሚግሬሽን ባለስልጣናት ራሱ ኢንጌጅ በማድረግ አሳምናቸው ብዙ ነገሮችን ፋሲሊቴት ማድረግ የቻለች። እንደኛ አንድ ነገር በሰራች ቁጥር መታ ማታወራ ነች። እኔ አንድ ነገር በሰራው ቁጥር መድረክ ላይ በቃ ለያዥ ለገራዥ አስቸግራለሁ። የዚህ ጊዜ ብዙም ማትናገር ስለሷ ብዙ የለፋች ደከበች፣ ወደፊትም ብዙ መስራት የምትችል እህታችን ነች። መካከላችን ተገኝታለች። በጣም ደስ ብሎኛል። አብረን ከሷ ጋር እንቆያለን። በተለይ በዛሬው ዕለት ትኩረታችን ባለፈው ዲሴምበር ወር የካናዲያን ካውንስል ፎር ሬፊጂስ የተሰኘ ግብረሰናይ ድርጅት ያወጣው ወደ 29 ገጽ የሚሆን ሪፖርት አለ። የአፍሪካ ስደተኞች ጉዳይ በተለይ ደግሞ የምስራቅ አፍሪካ ስደተኞች ፕሮሰሲንግ ሪሴትልመንታቸው በጣም ኤክስትሪም የሆነ ዲሌይ ያለው 6 ዓመት 7 ዓመት ይቆያል። አሁን የካናዳ መንግስት በዚህ ዓመት በያዘው ፕላን ብንሄድ 16000 ነው ፕሮሰስ አድርጋለሁ የሚለው፣ በአመት ወደ 86000 ባክሎግ ኦልሬዲ ያለ። በዚህ እንኳን ብናካፍለው 6-7 ይርስ ይፈጃል በትንሹ ማለት ነው። በኖርማሉ ኦልሬዲ 6-7 ዓመት በላይ የቆዩ ስደተኞች አሉ። ናው ተጨማሪ 5-6 ዓመት you can imagine ቁጥሩ መቀነሱ ብቻ ሳይሆን ከ20000 ወደ 16000 ወር ከ10000 ወደ 5000 መቀነሱ ብቻ ሳይሆን ኢቭን ኦልሬዲ ያሉትም ራሳቸው ፕሮሰስ ይደረጉ እንኳን ቢባል 7-8 ይርስ ይፈጃል። ይሄን የተመለከተ በጣም ትልቅ ሪፖርት ወጥቷል። በሱ ላይ ሳይን ስራይ ብላ ይዛቅ ዴይ ኤንድ ናይት በጣም እየለፋችበት ያለ ጉዳይ ነው። ከሱ ጋር በተያያዘ ዛሬ እንጨዋወታለን። አንዳንድ መደረግ ያለባቸው ነገሮች አሉ ኦልሬዲ የተጀመሩ፣ እነሱን ትነግረናለች። አይ ቲንክ በመካከላችን እንደተለመደው የኔ ሜንቶር ኮቼም መካሬ ረዳቴም ፐርሰናሊ ጓደኛዬም አቶ ሲሳይ ወልደ ሚካኤል መካከላችን አለ። በጣም አመሰግናለሁ አክብረን ስለተገኘ ሲስ። እንዲሁም መካከላችን ጠበቃ ዮናታንም አለ። እንደዚሁ በጣም ደስ ብሎኛል ስለመጣ ከረጅም ጊዜ በኋላ። ብዙ ሰዎች መካከላችን አሉ። ለዚህ ዝግጅት መሳካት የተባበሩትን በሙሉ ብሌን አለች ከጀርባ። ሁሉም ላመሰግናቸው እወዳለሁ። ኦፍ ኮርስ እኔና ልዩ ሰው ኪዳኔ በመተባበር ነው ይህን ዝግጅት ያዘጋጀነው። እንዲሁም ሳይን ራሷ ሰላምታ ኢሚግሬሽን ቤተሰቦቿም ጭምር ለፍተዋል። ዝግጅት መካከላችን ይገኛሉ። ጩጬዎቹ ከኋላ እየተጫወቱ ነው። ላመሰግናቸው እወዳለሁ። ባለቤቷ መሌ መካከላችን አለ። በጣም ቴንኪው ስለተገኘ። አይ ቲንክ አስረዘምኩትኝ። ሳይን ወደ አንቺ ማይክሮፎን አደርጋለሁ። ጤን እየተቀባበልን እናወራለን ማለት ነው። ቴንኪው። ያጎደልኩት ነገር አለ ማስታወቂያ ላይ? አይ ቲንክ ሁሉም ነገር ሸፍኛለሁ ይመስለኛል። ቴንኪው በጣም አመሰግናለሁ። በጣም ተክሌ ብዙ አላወራም ብለህ ይሄን ያህል ካልክ ረዘማል። አይታወቅም። እሺ የዛሬ የኔ
ዋና ዓላማው ቅድም ተክሌ ያለው የአፍሪካ በተመለከተ የወጣ ሪፖርት አለ። አንድ ዲሰምበር ነው የወጣው 2025 4 ወር ሙሉ አልፎታል። መነበብ ያለበትን ያህል አልተነበበም ብዬ አስባለሁ። ኦልሞስት አፌን ሞልቼ እንደዛ ለማለት ደፍራለሁ። ቢነበብ እኛ የደረስነው ያህል እኛ የተናደድነው ያህል ተናዶ ሰው ሰልፍ ይወጣ ነበር ብዬ ማስበው እና እኛ በራሳችን ህይወት በስራችንም የምናየው በየቀኑ የምናየው ያለ ነገር ነው። ከኛ በላይ ግን ሌላ ካናዲያን ካውንስል ፎር ሬፊጂ ስለ ስደተኛ የሚማጎቱ ካናዳ ውስጥ ያለ ናን ፕሮፊት ኦርጋናይዜሽን ነው። መንበር ሌድ ነው። ወደ 300 የሚያክሉ መንበር አሉ እዛ ውስጥ። እዛ ያሉ መንበሮች የሚነጋገሩበት ረጅም ጊዜ የቆየ አፍሪካ ውስጥ ክሮኒክ የሆነ የፕሮሰስ መዘግየት እንዳለ አምነውበት በተደጋጋሚ የወጣ ሪፖርት ነው እና ከኛ አልፎ በሌላ በኩል ስንሰማው ይህንን ሪፖርት ይዘን እንዴት አድርገን ላይ ደረጃ ላይ እናደርሰዋለን፣ መፍትሄ ማምጣት ደግሞ እንፈልጋለን። ዳያግኖስ ማድረግ ብቻ ችግር እንዳለ መታወቅ ብቻ ሳይሆን ችግር አለ ታውቋል፣ በዳታም የተሸኘ ነገር ነው። ግን ያንን አሁን ሪፖርት ይዘን አንድ ደረጃ ላይ መድረስ እንፈልጋለን። ተክሌ እንዳለው የተጀመረ ነገር አለ፣ እዛ ላይ እርዳታ እንፈልጋለን። ሰው ማድረግ የምንፈልገው ነገር ወደ ፔቲሽን መስራት እንፈልጋለን። ያ ፔቲሽን የሚፈረም በፓርላመንት ሜምበር ኦፍ ፓርላመንት በፓርላመንት ዌብሳይት ላይ ነው ያንን ፔቲሽን የሚሰራው። ያንን ፔቲሽን ላይቭ ለማድረግ የግድ አንድ ስፖንሰር አይዲያውን ተቀብሎ አምኖበት ስፖንሰር የሚያደርግ ኤምፒ ያስፈልጋል። ያንን ኤምፒ ካላገኘን ፔቲሽኑ መስራትም አንችልም፣ ማቅረብ አንችልም። ኤምፒ ስፖንሰር የሚያደርገን ካገኘን አይዲያችን ተቀብሎ ስፔሲፊክ ሶሉሽን ብለን ያሰብነው መፍትሄ ብለን ያሰብነው 2 ፔቲሽን አዘጋጅተናል። ስለዛም እናወራለን እና ያንን ፔቲሽን የሚቀበል እና ኤምፒ እሺ ብሎ ያንን ስፖንሰር የሚያደርግ እንፈልጋለን። አትሊስት 500 ሰው ከፈረመበት ያንን ኬዝ ፓርላመንት ላይ ቀርቦ በጽሁፍ መልስ ይሰጡናል። ከ500 በላይ ሰዎች ከፈረሙ ደግሞ እዛ በሚያደርጉት ውይይት ላይ ይነጋገሩበታል። ይህንን ተነጋግረው መፍትሄ እንዲያመጡ ነው ደግሞ ፔቲሽን ራሱ እየጠየቅን ያለ ነው። ስለዚህ አሁን ቅዳሜ ኦልሬዲ ቀጠሮ ይዘናል። ቴንኪዩ ተክሌ 2-3 ኤምፒዎች አሉ። ያንን እነዛ ኤምፒዎች ይሄ የኛ አይዲያ ብቻ አይደለም፣ 2-3 ሰው ያነሳው ጥያቄ አይደለም። እንደ ህዝብ ኮንሰርን አድርጎናል። ይሄ ነገር የብሶ ጥያቄ መሆኑ እንዲያውቁ ደግሞ ሪፖርቶቹ ተዘጋጅተዋል። ከዚህ ውጭ ደግሞ አንድ ሰሞኑን ያዘጋጀ ነው አንድ ደብዳቤ ያለ ባርኮድ አለ። ስካን አድርጋችሁ ቀጥታ ወደ ደብዳቤ ነው የሚልካችሁ። እዛ ደብዳቤ ላይ ዛሬ የምንነጋገርበት ነገር እዛ እንጠቅሳለን። ኦልሬዲ የተዘጋጀ ደብዳቤ ነው። ደብዳቤው ላይ ስምና አድራሻ ማስገባት ብቻ ነው የሚጠበቀው ከሰው። አድራሻ ስታስገቡ አካባቢያችሁ ያለው ኤምፒ የሚመለከተው ኤምፒ ራሱ ይመርጣል። ወደ ተለያዩ ኤምፒዎች እኛ ቀድመን የመረጥናቸው አሁን ቀዳሚ የምንጠይቃቸው ኤምፒዎች እዛ ላይ ኢንክሉድ ሆነዋል። ሚኒስትር ኦፍ ኢሚግሬሽን እዛ ኢንክሉድ ሆናለች። ወደ 10 የሚሆኑ ኤምፒዎች በአንዴ ነው የሚላከው። ስለዚህ ከቀዳሚ በፊት ደብዳቤው ከደረሳቸው እስካሁን 100 ምናምን ሰዎች ኦልሬዲ ጽፈዋል። ስለዚህ ይህንን በአእምሯቸው የቆየ ቀዳሚ ሄደን ስናናግራቸው ደብዳቤውም ደርሶናል፣ ስለዚህ ምንድነው ማውራት የምትፈልጉ ብለው ያው እንዲያስተናግዱን እንጠብቃለን። 2 ባርኮዶች ናቸው ያሉት። አንደኛው የሪፖርቱ ነው፣ ሲስ ብላክ ኤንድ ዋይቱ። ሌላ ከለርድ ደግሞ አለ፣ እሱን ሰርኩሌት አድርጉት። ከለርዱ ወደ ደብዳቤው ነው የሚወስዳችሁ። ምናልባት ይሄንን ላይቭ ለምትከታተሉ ሰዎች ሀበሻ LPAC ላይ ከገባችሁ ሀበሻ LPAC ሀበሻ ሊጋል ፕሮፌሽናልስ አሶሲዬሽን ኦፍ ካናዳ .com ነው። እሱ ላይ እንደገባችሁ የመጀመሪያው ፍሮንት ፔጅ ላይ የምትመለከቱት ክሊክ ሂር ቱ አድ ዩር ቮይስ የሚል ነው። ክሊክ ሂር ቱ አድ ዩር ቮይስ ይላል። ን እሱ ጋር ኢሚዲየትሊ ስትሄዱ ስማችሁን ወደታች ላይ ስክሮል ዳውን ስታደርጉ ስማችሁን ተክለ ሚካኤል አበበ ሳህለ ማርያም ን አድራሻችሁን ታስገባላችሁ። በቀጥታ ሴንድ ወይም ጆይን ስትሉት አድ ዩር ቮይስ የሚለው ስትነኩት ለ10 ሜምበር ኦፍ ፓርላመንትስ በቀጥታ መልእክቱ ይተላለፋል ማለት ነው። ለ10 ሜምበር ኦፍ ፓርላመንትስ ቢያንስ 3ቱን አሁን በዚህ ዊኬንድ እናገኛቸዋለን። እኔ ብቻ አይደለሁኝም፣ ወንድሜ ያገኝ በድጋሜ ሲስ ወልደ ሚካኤል ሂዝ ወርሺፕ ትልቅ ሚና ተጫውቷል። ኦልዌይስ በዚህ ብቻ አይደለም፣ ከዚህ በፊትም በነበሩ ፕሮሰሶች አድ ዩር ቮይስ የሚለውን ክሊክ ስታደርጉት በቀጥታ ደብዳቤያችሁ ጀነሪክ የሆነ ሌተር ነው። ምን እንደምንፈልግ ለምን እንደምንፈልግ እና እንዴት ማድረግ እንደሚቻል ሬኮመንድ የሚያደርግ ነው። ቬሪ ሲምፕል ነው። ዝርዝሩን ሳይን ትገባበታለች። 30,000 ፕሮሰሶችን ኬዞችን ቢያንስ ፕሮሰስ እንዲያደርጉ ነው። ለዚህ ለኢንላንድ ለዶሜስቲክ
አፕሊካንትስ የተሰጠ የዋን ታይም 115,000 ፕሮሰስ የማድረግ ፕሮግራም አለ። ሲሚላርሊ ኦቨርሲስ ላሉትም ጭምር ተመሳሳይ የሆነ ፖሊሲ ሜዥር ያስፈልጋል የሚል ነው። ኤኖስ ማይክሮፎን የጠቁሽ ሳይል ዌብሳይቷን ለመድገም ያህል ነው። ወደ አንቺ መልሳለሁ። ትግርኛ ተናጋሪዎች ይህንን መልእክት ቅድም እንዳልኩት ሰው እንዲያነበው ስለምፈልግ ገጽ በገጽ አንድ በአንድ በትግርኛ ሄደንበታል ከኤርትራ ኮሚኒቲ ጋር ሆነን። ስለዚህ ቪዲዮ ላይ ካልጋሪ ኤርትራ ኮሚኒቲ የሚል ገብታችሁ አንድ በአንድ በትግርኛ አልበሎ መሰል ትግርኛ ተሰምዑ ኣብ ኦንላይን ዘለኹም ምሳን እዚ ሕጂ ንገብራ ዘለና ፕሮግራም እዚያ ናይ ኣፍሪካ ሪፖርትስ ብዙሕ ሰብ ከንብባ ስለንደሊ በብሓንቲ ገጽ ብገጽ ከነንብባይና ሕጂ በምሓርኛ ከነንብባይና በትግርኛ ግን ምስ ኣብ ካልጋሪ ዘሎ ኤርትራን ኮሚኒቲ በብሓደ ኣንብብናያ ነርና ናይ ሓደ ሰዓት ፕሮግራም ኣብ ናይ ኤርትራ ኢካክ ኤርትራን ካናድያን ኮሚኒቲ ኢልኩም ኣቲኹም በብገጽ ትረኽብዋ ትኽእሉ ኢኹም። እዘን ሕጂ ንገብረን ኣብ ፍርቂ ሰዓት ኣብ 20 ደቂቃ ሕጂ ክንውዳ በምሓርኛ መጀመርያ ብዛዕባ ሪፖርት ኢና ክንዛረብ ድሕሪና ሕቶን መልስን ክንገብር ለዚ ንእሽተይ ሕታ ዓጊዝኩምና ድሕሪ ዛ ሪፖርት ብዛዕባ እቲ ወፂኡ ዘሎ ሓበሬታ ክንቅፅል ኢና ማለት እዩ። በትግርኛ ለአንድ ሰዓት ነው ገጽ በገጽ ሄደን ያወራ ነው። አንድ ሰዓት ሙሉ አልፈጅባችሁም፣ ግን እዚህ ያለው መልእክት እንድታውቁ ስለምፈልግ ያው ታገሱኛላችሁ። በ20 ደቂቃም ይሁን በምን ኦንላይን መከታተል ከፈለጋችሁ ብላክ ኤንድ ዋይት ላይ ያለው ነው ይሄኛው ሪፖርቱ። ምክንያቱም ሰው ደብዳቤውን አምኖበት ደብዳቤውን ለመጻፍ የላክን ስለዚህ ሰው አምኖበት ደብዳቤም ለመጻፍ መጀመሪያ ሰው የዛሬ እቅዳችን ፐብሊክ አዌርነስ ለመፍጠር ነው። ሰው የገባንን ያህል ወይ ሪፖርት የወጣውን ያህል በገባው ልክ ነው መተባበር የሚችለው። በኮንሰርቫቲቭ የሚሆኑ ሌሎች እዚህ ሀገር ያሉ ሰዎች ስራ ሲታጣ የቤት ኪራይ ሲጨምር ምን ሲል ስደተኞች ስለበዙ ነው አዲሶች ስለመጡ ነው እንደዚህ ስለሆነ ተብሎ ነው ሽፍቱ ወደዛ እየመጣ ያለውና እኛስ እንደዛ ነው ወይ ቢሰማን እኛ ስለመጣን ነው ወይ ይሄንን የሆነው ማን ነው ብለ መደረግ ያለበት ስደተኛው አይደለም። እሱ ስደተኛ በፕሮግራም የሚመጣ ሰው ነው። 5 ዓመትም 6 ዓመት ተክሌ እንዳለው ጠብቆ በተለይ ፕራይቬት ስፖንሰር ከሆነ ደግሞ እነዛ ፕራይቬት ስፖንሰር የሆኑ ቸርችም ኮሚኒቲም ግሩፕ 5 የአንድ ዓመት ገንዘብ አዋጥተው ቆይተው ለዚህ እዚህ ያለው ካናዳዊ የሱን ሰብአዊነት የሚያሳይበት መንገድ ነው። ለዚህ አንድ ዓመት ብር ሰብስቦ ምን ብሎ በፕሮግራም ነው ያንን ሰው እያመጣ ያለው። ቃል ተገብቶለት የነበረ ሰው ነው መጥቶ 5 ዓመት ሙሉ ጠብቆ ወረፋውን ይዞ ልክ ሲመጣ እዚህ ፕሮሚስ ያደረገለት ነገር እያገኘ አይደለም። ስለዚህ ቪክቲም ምንድነው ሰለባ ያለው እንትን የሥራ ማጣቱና የቤት ማጣቱ ሰለባ ነው እንጂ እሱ አይደለም ያመጣው ያንን ችግር ያመጣው እሱ አይደለም። ስለዚህ በዛ እኩል ነው እየተነጋገርን ያለ ነው። ስለዚህ እነሱም አብሮ ቪክቲም ስለሆኑ ቪክቲም ናቸው እንጂ ይህን ችግር ያመጡ አይደለም። ስለዚህ በእነሱ ብሌም አይደረግም። የእነሱ ችግር አይደለም፣ የአዲስ የመጪዎችም የስደተኞችም ችግር አይደለም። ስለዚህ ካናዳ አንዴ ቃል የገባችውን ነገር ማድረግ አለባት። ያንን ነው ሰው የአፍሪካን ፕሮሰስ ሲመጣ ሁሌ ወደኋላ የሚቀር ሁሌ እንደዚህ የሆነ ነገር ነው የነበረው። ከዛ የሱዳን ችግር ሲፈጠር ሁሌ ተመልሰን ወደ ሱዳን ነው የምንሄደው። በእኔ ህይወት ዘመን አትሊስት ለመጀመሪያ ጊዜ ነው ለአፍሪካ ልዩ የሆነ ትኩረት ሲሰጥ። ለሱዳን የነበረ ጦርነት በተመለከተ አንድ ያወጁት አዋጅ ነበረ። ከዛ በፊት ለአፍጋንም ለሲሪያም ለዩክሬንም ብዙ የወጡ አዋጆች ነበሩ። አፍሪካ የሚመለከተን እስኪመስለን ድረስ የማይመለከተን እስኪመስለን ድረስ ለአፍሪካ ምንም ነገር ተደርጎ አይታወቅም። ካናዲያን ካውንስል ፎር ሬፊጂ በትግራይ በነበረ ችግር ከዛ በፊትም አፍሪካ የሆነ ነገር ሲፈጠር እንዴት የሆነ ነገር አይደረግም ብሎ ብዙ ጊዜ ተደጋጋሚ ተናግረዋል። የተሰጠ ነገር ግን አልነበረም። ለሱዳን ግን ራሳቸው ያፋጥተው ይህን አዋጅ አወጁ። ካወጁ በኋላ ያንን መተግበር አልቻሉም። ምክንያቱም ኦልሬዲ ሲጀመር የሱዳንም ችግር ሳይጀምር አፍሪካ ውስጥ ያሉ ቪዛ ኦፊስ ፕሮሰስ ሲያደርጉ በጣም የዘገየ በጣም ስርዓት የሌለው አይነት አሰራር ነው የሚሰሩ። ከዛ ይሄንን ሲጨመርባቸው አልቻሉበትም። ስለዚህ የገቡትን ቃል ማድረግ አልቻሉም። ስለዚህ እኛም ተመልሰን ወደ ኋላ እንሄድና ኦኬ ለምንድነው የሱዳን ማስተካከል ያልቻላችሁ? ይሄ ስላልሆነ ስለዚህ ከነ መሰረቱ ነው መስተካከል ያለበት ይሄ ነገር። ለመስተካከል ደግሞ ይሄ ሪፖርት ላይ ችግሩ ብቻ ሳይሆን የሚያወራው ሪኮሜንዴሽንም አለው። 8 ሪኮሜንዴሽን እንዴት አድርጎ ማስተካከል እንዳለባቸው ሪኮሜንዴሽን ሰጥተዋል። ስለዚህ ይሄንን እዚህ ሪፖርት ላይ
ሪፖርት ራሱ ሲናገር ሲስተማቲክ ሬሲዝም ብሎ ነው የጠራው። አፍሪካ ውስጥ የተካሄደ ያለው ነገር በራሳቸው ቃል እንደዛ ብሎ ነው ያስቀመጡት። ያንን ኮንትሪቢዩት እያደረገ ያለው ሲጀምር እኩል ያልሆነ ሪሶርስ ነው ያለው አፍሪካ ውስጥ ያለና ሌላ ቦታ ያለ ሲያወዳድሩት ኢሚግሬሽን ታርጌት ቅድም ተክሌ እንዳለው እየቀነሰ ሲሄድ ኮንትሪቢዩት ያደርጋል። እንደገና የሆነ ሲስተም ውስጥ የገባ ሬሲዝም የሚመስል ነገር አለ። መግለጽ ካልቻሉ ሬሲዝም ብለን ነው የምንገልጸው፣ ራሳቸውም ያመኑበት ስለሆነ ማለት ነው። እና ይህንን ሪፖርት ለማውጣት የተጀመረው ወደ ጁን አካባቢ ነው የተጀመረው። መጀመሪያ ፓብሊክ ኤግዛምፕል ካለ ሁሌ ስናወራ እሺ ምሳሌ ያለው ወይ ምሳሌ ማቅረብ ትችላላችሁ ወይ ተባለ። ጁላይ ላይ 300 የሚሆኑ ምሳሌዎች ተሰበሰቡና ያን ሁሉ ምሳሌ ሲያዩ አይ ይሄ ነገር የሚታይ ነገር ነው ብሎ አሰቡ። ከዛ ለኢሚግሬሽን ዳታ ጠየቅ። ኢሚግሬሽን ከአሁን በፊት ኢቭን ከ16,000 በላይ ነው ከአሁን በፊት ይመጣ የነበረ ሰው። በአመት ይህን ያህል ሰው እናስገባለን ብሎ ታርጌት ያስቀምጣሉ። ከየት ሀገር ይመጣል ግን ከዛሬ 8 ዓመት አካባቢ አነሱት። ከየት ሀገር እንደሚመጣ ዳታ አይሰጡ ፐብሊክ ላይ። ያንን ያህል ሰው ይመጣሉ፣ ከየት ነው እየመጣ ያለ ሰው ማወቅ እንፈልጋለን እና ስጡን ብለው ካናዲያን ካውንስል ፎር ሪፊውጂ ይምጣ ብለው ጠየቁ። ሲመጣ ሲታይ ያው የምናውቀው ነገር ነው ኮንፈርም ያደረገው። አፍሪካ ያለው ቪዛ ኦፊስ ፕሮሰስ ማድረግ ሳይችል ሲቀር በተለይ 2023-2024 ላይ ሌላ ሀገር ያሉት ኢስት ላይ ያሉ ሀገሮች ከዛ ቶሎ ቶሎ ሰርተው እንዲመጡ ሁሉ ተደርጓል። ዳታ መሙላት አለበት፣ በአመት ያን ያህል ሰው መግባት አለበት። ስለዚህ ቪዛ ሌላ ቦታ ያለ ቪዛ ኦፊስ ማድረግ ሳይችል ከሌላ ቪዛ ኦፊስ ይመጣል። ፔጅ 4 ላይ ነው የሚያወዳድረው። ናይሮቢ ቪዛ ኦፊስ ለምሳሌ ሲታይ ከአንካራ ቱርኪ ካለ ቪዛ ኦፊስ ላይ ያወዳደሩት ያላቸው ስታፍ ሀፍ ስታፍ ነው። ናይሮቢ ውስጥ ያለ ስታፍ ከአንካራ ጋር ሲወዳደር ሀፍ ስታፍ ነው ያላቸው። የስራ ኬዝ ደግሞ ደብል ነው። ስለዚህ ናይሮቢ ቁጭ ብሎ ደብል ስራ ይሰራሉ። አንካራ ያሉ ሰዎች ከዛ ሀፍ ነው ፕሮሰስ እያደረጉ ያሉት። የዳርሴላም ቪዛ ኦፊስ ደግሞ ከሮም ከኢታሊ ያለው ቪዛ ኦፊስ ያወዳደራቸው ኦልሞስት ሴም አይነት ስታፍ ነው ያለው ሮማ እና ዳርሴላም ያለው። የስራ ብዛቱ 5 ታይምስ ዳርሴላም ፕሮሰስ የሚደረገው 5 ታይምስ ኬዝ ሊወዳቸው። ስለዚህ አንደር ስታፍ ናቸው። ይሄ መቼ ነው? ይሄ ማን ያወጣው? ኦዲተር ጀነራል 2022 ላይ ነው ያወጣው። ምንም ግን አላደረጉም። ስለዚህ አንደር ስታፍ ናቸው። ስለዚህ አንዳንዴ በቃ ጽንታቸውን አንደር ስታፍ ናቸው። ሞር ሰው እዛ መመደብ እንዳለባቸው ያውቃሉ፣ ግን ምንም ሳያደርጉ ቀሩ እና እዛ 2022 ላይ ወጣ ኦፊስ ሚድል ኢስት ያሉ ሰዎች አፋጥነው እዛ ያለው ስራቸው ከዛ ያሉ ሰዎች ሞር እንዲመጡ ተደርጓል። አቶ ዋት ኮስት አፍሪካ ያሉ ስደተኛ ላይ ቆይ ተደረገ። ምክንያቱም እዛ ያለው ኦፊስ ፕሮሰስ ማድረግ አልቻለም። ስለዚህ እኛ ዳታውን ማወቅ እንፈልጋለን። ከየት ሀገር ምን ያህል ሰው እየመጣ ነው? ኢኩዊቲ እኩል ነው ወይ ወደ ሁሉም ቦታ እየተሰራጨ ያለው? ስለዚህ ያንን ቁጥር ሲያሳዩ በመንግስትም የሚመጣ በፕራይቬት ስፖንሰር የሚደረግም 1 year ዊንዶው ደግሞ የሚባል እዚህ መጥቶ ቤተሰቡን በሚሰበሰብበት ጊዜ መጀመሪያ የምትጻፈው አፍሪካ ሳብ ሳሃራን አፍሪካ ኢስት አፍሪካ ያሉ ሀገሮች የበለጠ ብዙና ረጅም የሚቆይ ብዙ ኬዝ ረጅም የሚቆይ ያለው አፍሪካ ዋንጫ ቢሰጥ በዚህ አንደኛ ተወጣ ነበር ፕሮሰስ በመዘግየት። እንደገና ፕሮሰስ ሲጠብቅ አንድ ሰው ፔጅ 8 ላይ ምን እያደረገ ነው እየጠበቀ ያለው? ምንም 5 ዓመት 6 ዓመት ሲጠብቅ ስደተኛ ካምፕ ውስጥ ያሉ ሰዎች ስራ አይሰሩም፣ ልጆች ትምህርት ቤት አይሄዱም። 5 ዓመት ምንም ሳያደርጉ ቆይቶ ከዛ እዚህ እንደመጡ ሲስተም ውስጥ ለመግባት በቅርብ ጊዜ የመጡ ሰዎች እየተቸገሩ ያሉበት አንዱ ምክንያትም እሱ ነው። ትራንዚት ላይ ነው ያለው እንትናቸው እስከዛ እስኪመጡ ድረስ እስከዛ መማር እስከዛ የሆነ ነገር እንዲያደርጉ ተክሌም ልዩን በሚያደርጉት ጥረት ስፔሻሊ በኡጋንዳ ላይ ነው የጀመርነው። እዛ ያሉ ስደተኞች እስከዛ የሚያደርጉት ነገር እስከዛ ሙያ እንዲማሩ እስከዛ ቋንቋ እንዲማሩ ለስደተኞች እያገዝን ነው። ግን እስከዛ ምንም ነገር ሳያደርጉ ዛሬ ነገ እነሳሉ ይሄዳሉ። ትራንዚት የሚል ሙድ ስለሆነ ጭንቅላታቸው ያለ ምንም ሳያደርጉ ይመጡና እዚህ ሲመጡ ደግሞ ሲቸገሩ ደግሞ እያየን ነው። ግን አንድ ሰው ፕሮሰስ ሲጠብቅ እስከዛ ሌላ ነገር እያደረገ እንዳልሆነ እንዲገባቸው ተብሎ እዚህ ሪፖርት ላይ በደንብ ወጥቷል። ሌላ እዚህ ጋር ፔጅ 10 ላይ ወጣው ሁሉም ስደተኛ ፕሮሰሱ እርጀንት ነው። የሁሉም ስደተኛ ፕሮሰስ እርጀንት ነው። ልክ እንደ ፋሚሊ ክላስ በአመት ተኩል በእንደዚህ ማለቅ የነበረበት ኬዝ ነው 6-5 ዓመት እየጠበቀ ያለ ላይ እርጀንት ነገር ሲጨመርበት የእርጀንት ነገር ፎቶም ምንም ሲላክላቸው አይ ቲንክ በሲሪያ ጊዜ ነው ያ ትንሽ ልጅ
ባህር ዳር የሞተው ልጅ ብዙ አቴንሽን ነው ያገኘው። ያ ልጅ እንደዛ በመሆኑ ከሲሪያ በጣም ብዙ ሰዎች ነው እንትን ያደረጉ። የአፍሪካ እንደዛ አይነት ፎቶ ሲላክላቸው ምንም የሚያደርጉት ነገር እየታየ አይደለም። ስለዚህ ለምን ኤክስፐዳይት እንዲደረግ ፍላግ እንዲደረግ ሲጠየቅ እንዴት ምንም ነገር አያደርጉም የሚለው ተጠይቆበታል። ፈርስት ካም ፈርስት አውት የሚባለው መጀመሪያ የመጣ ኬዝ ሳያልቅ ከኔ ጋር የጀመረ ሰው እንደዚህ አድርገዋል፣ ከኔ ጋር የሆነ ሰው እንደዚህ ሁሌ የምንጠየቀው ጥያቄ ነው። ይህንንም ተጠይቆበት ነበረ። እዚህ ኬዝ ውስጥ አለ እንደዚህ አይነት ነገሮችም አለፍ እያልኩ ነው እንትን እያደረጉት ያለሁት። ግን ኮሚኒኬሽን ላይ በጣም ችግር እንዳለባቸው እነሱ ሲሳሳቱ ወይ እነሱ ኢትዮጵያ ውስጥ ለምሳሌ እዚህ ጋር የለም ያንን ምሳሌ፣ ግን ኢትዮጵያ ውስጥ ስደተኛ ሆኖ በፋሚሊ ክላስ ስፖንሰር የተደረገ ሰው ስደተኛ እንደሆንሽ ኢትዮጵያ ውስጥ እንዳለሽ እናውቃለን፣ ኢንተርቪው ስለሚያስፈልግሽ ጅቡቲ ይሻልሻል ወይስ ናይሮቢ ይሻልሻል ወይስ ኡጋንዳ ትመጫለሽ ብለው ኢሜል ያደርጋሉ። ስደተኛ ናት፣ መውጣት አትችልም፣ በዚህ ላይ ኢትዮጵያ ላይ ኢንተርቪው መደረግ ይችላል። ለዚህ አይነት ኢሜል መጣ። ሶሪ ምናምንም የለም፣ ጀስት ዝም ብሎ ነው የሚቀጥለው። እና እዛ ያሉ ኦፊሰሮች ቪዛ ኦፊስ ኢስት አፍሪካ ያሉ ሰዎች ምን ያህል የኮሚኒኬሽን ችግር እንዳለባቸው በዚህ ሪፖርት ላይ ወጥተዋል። ሌላ ገጽ 16 ላይ ፕሪንሲፕል ኦፍ ኢኩዊቲ ይህንን ሪፖርት ሲያወራ የሲሪያ ጠቅሰዋል። 2015-2017 አካባቢ ስፔሻል አዋጅ ሲወጣ ከሲሪያ ለመጡ ሰዎች 60,000 ሲሪያን ናቸው ወደ ካናዳ የገቡ። ከነሱ ውስጥ 20,000 የሚሆኑት within 100 days ስፖንሰር ማድረግ አለብን ብለው በ100 ቀን መንግስት ራሱ ስፖንሰር አድርጎ ጀምሮ እስኪጨርሱ ድረስ 100 ቀን ላይ ፈጀባቸው 20,000 ሰዎች በአንዴ እንዲመጡ። ልዩ ትኩረት ነው የተሰጠው። እናመሰግናቸዋለን። ቀጥሎ ኮቪድ መጣ። ከኮቪድ በኋላ ደግሞ ለአፍጋን የተሰጠ ትኩረት ደግሞ 2021-2022 በአመት 40,000 ሰዎች ናቸው የመጡ የአፍጋን። ከዛ ቀጥሎ ስፔሻል ትሪትመንት የተሰጠ ለዩክሬን ነው። በዩክሬን ጊዜ ደግሞ 300,000 ሰው ነው የገባ። 300,000 በአመት እየገባ ያለ ሰው ማለት ነው። በሁሉም ካታጎሪ 380 ብለናል። የዩክሬን እና የሱዳን አንድ ላይ ነው የወጣው አናውንስመንቱ። ስለዚህ እንደዚህ አዋጅ ሲወጣ 60,000 40,000 ወይ 300,000 ነው የምንጠብቀው። ወጣ አዋጅ ምንም አልተደረገም። አሁን ጥያቄያችን እኛ አዋጅ አውጡም እያለን አይደለም፣ ራሳቸው ናቸው ያወጃችሁት። ያንን አዋጅ ተግባራዊ እንዲያደርጉ ብቻ ነው ጥሪ እያቀረብን ያለ ነው። ሳጀሽን ደግሞ አለን እንዴት አድርገው ማስተካከል እንደሚችሉ። ኦልሬዲ ያወጁትን ነገር እንዲያተገብሩት ብቻ ነው እየጠየቅን ያለ ነው። አዲስ ነገር አይደለም እየጠየቅን ያለ ነው። ጊዜው የቱም ቦታ ለሁሉም ነው መጥፎ። እየተሰደደ ላለ ሰውም አፍሪካ ሆኖ ስደተኛ የሚያስተናግቱም ከብዷቸዋል። የካናዳ አይነት የሰለጠነ ሀገር ስደተኛ ለመቀበልም ከብዶታል። ስለዚህ በጣም ከባድ በሆነ ጊዜ ከባድ ጥያቄ እየጠየቅን እንዳለ ይገባናል። ካልጠየቅን ግን መልስ አናገኝም። በዚህ ላይ ኦልሬዲ አካውንታቢሊቲ ብቻ ነው እየጠየቅን ያለ ነው። አውጀውታል፣ አውጥተውታል። ይህንን ብታደርጉ ይህንን ኢኩዊቲ አለ፣ ሲስተማቲክ ክሪቲሲዝም የሚባለው ነገር የለንም እንድንል ከሆነ ይህንን አድርጉ ነው ለማለት እየተዘጋጀን ያለ ነው። የዩክሬን ጊዜ ቴምፖራሪ ነው የሰጧቸው፣ ፐርማነንት ሬሲደንት አይደለም። ዩክሬን ሲመጣ ከሰለጠነ ሀገር ነው የሚመጡ። ስለዚህ ቴምፖራሪ ነው የሰጧቸው። ቴምፖራሪ ቪዚተር አንድ ሰው ካናዳ ሲመጣ 6 ወር ብቻ ነው መቆየት የሚችለው። የ6 ወሩ የወጣ መግባት አለበት። መስራት አይችልም፣ መማር አይችልም። ቪዚተር ማለት የአርቢ እሱ ነው። ለዩክሬን ቪዚተር ሆኖ ግን ለ3 ዓመት ነው የሰጧቸው። አብሮ ደግሞ ወርክ ፐርሚት ሰጧቸው። በዚህ ላይ ስራ እስኪያገኙ ድረስ ደግሞ የሚሰጥ ፋይናንሻል እርዳታም ነበረ። ዩክሬን ለቀጠረ ሰው የሚሰጥ ድጎማም ነበረ ለአሰሪዎቹ። ብዙ ነገር ነው የተደረገውና ስለዚህ ዩክሬን የምናማ እንዳይመስል ግን ያው ቀውሱ የመጣው ከዛ ጀምሮ ነው። ግን ይህንን አዋጅ ሲያወጡ አትዋስ ኮስት ኢመርጀንሲ ነገር ሲነሳ ሌላ ሰው አስቀምጦ ሌላ ስደተኛ ወረፋ ላይ ያለ አስቀምጦ አይደለም። ኢመርጀንሲ ሲመጣ ለኢመርጀንሲ የሚሆን ሌላ ነገር ይኖራችሁ ነው። ከሪኮመንዴሽኑ አንዱ ነው፣ በኋላ ይመጣል። ስለዚህ ያ ማድረጋችሁ ጥሩ ነው፣ ግን እኛን ብሌም አታድርጉን። መስመር ላይ የነበረ ኦልሬዲ የታወጀ ነገር ወደኋላ አታምጡ ነው። ዩክሬን ለምን ለዩክሬን የተደረገ ሲባል ቴምፖራሪ ናቸው እነሱ። ለ3 ዓመት ቴምፖራሪ ሰጠናቸው። ችግር የለም ለሱዳን ቴምፖራሪ ስጧቸው። 300,000 ይምጣ 3 ዓመት ዩክሬን ሀገሩ ሲሄድ ሱዳንም ይሄዳል። ለምንድነው አፍሪካ ተመልሳ ሀገር አትሆንም? ከየት አምጥታችሁን ይሄን ያሰባችሁ ነው? ስለዚህ ይህንን ጭምር ነው የጠቀስን። ይህንን ማውራት ተዘጋጅተን ያለ ነው።
ሌላ ገጽ 18 ላይ ኢንኢኩዊቲ የሚለው ላይ አሁንም አፍሪካ ዳርሴላም እና ናይሮቢ ቪዛ ኦፊስ ናቸው በመጀመሪያ ላይ የሚጻፉ። ከ50% ኢንቨንተሪ ሲደረግ ከ50% በላይ ለሁለት ዓመት ቁጭ ላይ ያለው አፕሊኬሽን ዳርሴላም እና ናይሮቢ ብቻ ነው። ሌሎቹ ቴል አቪቭ፣ ቤሩት፣ ካይሮ ሁሉ አለሽ እዛ። ደህና 80%ዎቹ ስቲል ብዙ ዓመት የጠበቁ ናቸው። ግን ብዙ የጠበቀና ረጅም ስራ ያለው ናይሮቢ እና ዳርሴላም ቪዛ ኦፊስ ነው። ይሄ እነሱ የሰጡን ዳታ ላይ ነው፣ በእጃቸው ላይ ያለው ዳታ ይህንን የሚናገረው። ስለዚህ ሰርጅ ቲም የሚባል አለ፣ ስፔሻል ቲም። ያንን ይሄ የተደረገ ያለ ደግሞ ይሄን ዓመት ኢሚግሬሽን ላይ ሰራተኞች ከስራ ተባረዋል፣ ፋይናንሻል ካት አድርገዋል። ስለዚህ እንዴት አድርጎ ነው ታዲያ የሚስተካከለው? በዚህ ሰራተኛ እጥረት አለ፣ እንደገና ሰራተኛ ቀንሱ፣ የሰው ብዛት አለ፣ የሚመጣ ሰው ቁጥር ተቀነሰ። ስለዚህ ዘላለም ላይ ይስተካከል ነው ያቺ የገባችኋት ቃል ትፈጸምና ከዛ በኋላ ነው እያለን ያለ ነው። እዚህ ይሄ ሰርጅ ቲም የሚባል ስፔሻል ቲም አልተቋረጠም፣ የእነሱ ደሞዝ አልተቋረጠም፣ ቀጥለዋል። ያለፈው ዓመት 2024 ላይ ኢትዮጵያ ላይ ብዙ ሰርተዋል። ኢትዮጵያ የነበሩ ስደተኞች ኢንቨንተሪ ለማጽዳት ሞክረዋል። አትሊስት እኔ በማውቀው 12,000 የሚያክሉ በመንግስትም በፕራይቬትም ስፖንሰር ሆነው የነበሩት ኤርትራ ስደተኞች ከኢትዮጵያ 12,000፣ 8,000 ከኢትዮጵያ፣ 3,000 ከዩጋንዳ ወደ ካናዳ ገብተዋል። ስለዚህ ይሄን 12,000 ዓመት የምናየው ስራ አጣሁኝ ብሎ የሚናገር ያለው በዛ ስፔሻል ፕሮግራም በአንዴ የመጣ ሰው ነው። ግን እስካሁን 5 ዓመት 2019 የገባ አፕሊኬሽን ኢትዮጵያ ውስጥ ቁጭ ለሚጠብቅ ሰው አለ። ያንን ቁጥር መሙላት ስላለባቸው በ2 ዓመት ጨርሶ የመጣ ሰው ሁሉ አለ፣ ወረፋ ሳይጠበቅ ደስ ቁጥሩ ለመሙላት ብቻ። አንድ በአንድ ኢንቨንተሪ አርጉ አሉ 5 ዓመት ቁጭ ያሉ ሰዎች ነው እያለን ያለ ነው። አላለቀም። በ5 ወር ስንት ለቀቅ ነው ተብሎ ይመጣ። ስለዚህ ከቁጥሩ ቀደም ይሄ ሮቴት ያደረግነው ቁጥር ላይ ከ2024 ጀምሮ እስከ 2026 ያለውን ቁጥር ስናይ 42% ነው በታች የቀነሰው በስደተኛ ፕሮሰስ ያለው ቁጥር። እንትኑ በዝቷል። ምን ያህል ሰው ወረፋ ላይ እንዳለ ብዙ ነው፣ የተቀነሰው ቁጥር ትንሽ ነው። ስለዚህ ቀደም ተክሌ እንዳለው ዝም ብለን ካየናቸው ግሩፕ 5 ቆሟል። በኮሚኒቲ በቸርች የሚመጡ ሰዎችም በአመት 5,000 ብቻ አድርገውታል። ያቺ 5,000 ለ132 የሚሆኑ ናቸው ያሉት ስፖንሰር አግሪመንት ሆልደር በካናዳ ውስጥ 35-36 ኢች ነው የሚደርሳቸው በዚህ ዓመት። ገና አልሰጧቸውም፣ ግን 35 አንድ 2-3 ልጅ ያለው አንድ ፋሚሊ ካለ የሆነ ለአንድ ስፖንሰር አግሪመንት ሆልደር 5 ፋሚሊ ምናምን ነው የሚደርሰው ማለት ነው በዚህ ዓመት። ስለዚህ ቁጥሩ ኦልሞስት እየቆመ ነው ያለው። ግን ምንም ከላይ እንኳን ባይጨመር አሁን ያለው ብቻ 6-7 ዓመት ሊፈጅ ነው። ያንን ማድረግ እንችላለን ነው። ካይሮ ያሉ ሰዎች እስር ቤት፣ ዲፖርቴሽን ብዙ ችግር እያሳለፉ ናቸው ያሉት። አብዛኛው ዌስት አፍሪካ ውስጥ ያሉ ስደተኞች የሚያሳልፉትን ችግር እየታየ ነው። ያንን እያደረጉ 6 ዓመት መቆየት አይችሉም። ስለዚህ መፍትሄ እየፈለግን ነው እያልናቸው ያለ ነው። ይሄንን ሪፖርት እየታገሳችሁ ይኖራል። ስለዚህ ሌላው አንዳንድ ቁጥሩን ብቻ ሳይሆን ኤግዚት ኢሹ ዩጋንዳም ኢትዮጵያ ውስጥም ፕሮሰስ ጨርሶ አንድ ሰው መውጣት የማይችልበት መንገድም አለ። ስለዚህ ይሄ አንድ ሪፖርት ነው፣ ዲሰምበር ላይ የወጣ ሪፖርት ነው። ከዚህ በፊት የወጣ ሌላ ሪፖርት አለ፣ ኦዲተር ጀነራል የመንግስት ያወጣው ሪፖርት አለ የዛሬ 2 ዓመት። ይሄ የዛሬ 6 ወር ነው የወጣው። ከዛ በፊት ደግሞ የወጣ ሌላ ሪፖርት አለ። 3 ሪፖርት ይዘን ነው ወደ ኤምፒ እየቀረብን ያለ ነው። ሪፖርት ማውጣት ብቻ ነው ወይ? ያለፈው ዓመት 6-5 ዓመት በቂ ሪፖርት ወጥቷል፣ ችግር እንዳለ ተነግሯቸዋል። እዚህ ጋር ሪኮመንዴሽን አለ። ስለዚህ እኛ የፈለግን ሪኮመንዴሽኑ ትሬኒንግ እንዲያገኙ እዛ ሲሲአር ያወጣው ማለት ነው። እዚያ ያሉ ኦፊሰሮች ትሬኒንግ እንዲያገኙ፣ ኢመርጀንሲ ነገር ሲነሳ ከሌላ እንዳያነሱ፣ ቅድም ያነሳዋቸው የተወሰኑ ነገሮች ናቸው። ሀበሻ ሌጋል ፕሮፌሽን ደግሞ እየጠየቀ ያለው አሁን ወደ ፔቲሽን እንጠይቅ ያለ ነው። በአንዴ ቅድም ተክሌ እንዳለ እዚህ ካናዳ ላሉ ሰዎች ራሱ 20,000 ብቻ ነው አሳይለም ጠይቀው ወረፋ ላይ እየጠበቁ ያሉት። በአመት 20,000 ብቻ ነው ፐርማነንት ሬሲደንት መሆን የሚችሉት። ስለዚህ 8 ዓመት ከ8 ዓመት በላይ ነው እየጠበቁ የነበር
እንደው ዝም ብለው እየጠበቁ ከቤተሰብ ጋር ተለያይተው ምን ብለው ይህን ያህል ጊዜ ከሚቆዩ በቃ በአንዴ ችግራቸውን እንፍታላቸው ብሎ 115,000 በአንዴ በዚህ በሚቀጥለው 2 ዓመት ፐርማነንት ሬሲደንት እናደርጋቸዋለን። በቃ ሰው ፐርማነንት ይሆናል፣ ቤተሰቡን ይሰበስባል። በአንዴ ብሎች ይህንን ችግር ፈተዋል። 115,000 በአንዴ ቁጥር ሰጥተዋል። ስለዚህ ይህንን ቁጥር ሲሰጡ ካምፕ ውስጥ ያለው ስደተኛ ውጭ ያለው እንዴት አላሰቡ? ለዛ ስለምን ትንሽ ቁጥር አይሰጡን? 86,000 ነው ወረፋ ላይ ያለው፣ 30,000 የሚሆን አፍሪካ ውስጥ እንዳለ ዳታው ያሳያል። ስለዚህ በአንዴ 30,000 ቁጥር በሚቀጥለው ዓመት within 1 year 30,000 በአንዴ ከስት አፍሪካ ጨርሳቸው እንዲመጡ እንፈልጋለን። ተክለኔው ይህንን ይዞ 2 ነው ያዘጋጀነው። ስለዚህ ይህን በተክሌ ስም ይገባል። ይህንን እሺ ብሎ አንድ ኤምፒ 30,000 ጠይቀን 10,000 ቢሰጡን ጥሩ ነው፣ 40,000 ከሰጡን ጥሩ ነው። ሁለተኛው ደግሞ ስፔሲፊካሊ ለኤርትራን ሬፊጂ የኤርትራ ስደተኛ ሲሆን ሴኩሪቲ ኢሹ አለ፣ የሴኩሪቲ ማጣራት አለብን ብለው በሴኩሪቲ የያዟቸው ብዙ አሉ። ኦልሞስት ኤቭሪ ኤሪትሪያን ሬፊጂ ነው እያጋጠመን ያለውን። በፋሚሊ ክላስ ይምጣ በግሩፕ 5 ይሁን በምን ስፖንሰር ይደረግ ኢንተርቪው ያደርጉላቸዋል። አገልግሎት ላይ የነበረ ሰው ከሆነ ከኢንተርቪው በኋላ 2 ዓመት ቁጭ ያሉ ሰዎች አሉ። መልስ አይሰጧቸው ሴኩሪቲ ኢሹኖች ቼክ እናደርጋለን ብለው ቁጭ አድርገዋል። እና ይህንን ደግሞ መልስ እንዲሰጡ ደግሞ ይህን በስሜ ይገባል። ስለዚህ ይህን 2 ፖዚሽን ያዘጋጀ ነው። ቀደም ይህን ይዘን እንጠይቃለን፣ ኤምፒዎቹን እንጠይቃለን። ከዛ በፊት ኢሜል ደብዳቤው ከተላከላቸው የብዙ ሰው ኮንሰርን እንደሆነ እንዲያውቁ እንፈልጋለን። እሺ ብለው ፔቲሽኑ ከተሰራ ከዛ ፔቲሽኑ እንዲፈረም ደግሞ ሌላ ቪዲዮ እንሰራለን በሌላ መንገድ። ቴንክ ዩ በጣም ሳይን። ከኤርትራ ስደተኞች ጋር በተያያዘ ሌላ ኢንተረስቲንግ ኤሌመንት አለ ሳይን ከዚህ በፊት የጠቀሽው ሴኪሪቲ። በነገራችን ላይ ለማትረዱ ሰዎች ሁሉም ሰው ወደ ካናዳ ሲገባ ኢቨን ቪዚተርስ ቪዛ በቪዚተርስ ቪዛም ቢሆን ፐርማነንት ሬዚደንሲ ሲኮን እንደገና ዜጋ ሲኮን በየደረጃው የሴኪሪቲ ባክግራውንድ ቼክ ይደረጋል። የተለያዩ ሀገር ከኖራችሁ ክሪሚናል ሬከርድ አለው ወይ፣ የሽብር ድርጅት ውስጥ አባለው ወይ፣ ኮንቪክትድ ነበር ወይ፣ ቻርጅ ስቲል ፔንዲንግ አለ ወይ፣ ሰብቨርሲቭ የሆኑ ኦርጋናይዜሽንስ ውስጥ አለ ወይ፣ ኢፒኤልኤፍ፣ ቲፒኤልኤፍ፣ ፋኖ፣ ሸኔ እነዚህ ሁሉ ውስጥ ነበር ወይ አለ ወይ አሁንም የሚሉት ጥያቄዎች ይደረጋሉ። ሴኩሪቲ ሲባል ነው እና ከኤርትራውያን ጋር በተያያዘ አይ ቲንክ ኮንፊውዚንግ የሆነ ኢንፎርሜሽን መሰለኝ ያለው ሳይን ለሶስተኛ አካል ኢንቨስቲጌት እንዲያደርጉ ሰጥተናል ይላሉ በአንድ በኩል። በሌላ በኩል ደግሞ ጀስት ራሱ ኦፊሰሩ ነው፣ ሶስተኛ አካል የሚባል የለም ራሱ ኦፊሰሩ ነው በሚል ምክንያት እንትን አሳስ የሚያደርገው ብለው በጣም ከፍተኛ የሆነ አጌን አንሪዝነብል የሆነ ዲሌይ አለ። የስደቱ መጠንም ኦፍኮርስ ኤርትራና ሌሎች ሀገሮች ተመሳሳይ አይደለም፣ ከፍተኛ ቁጥር ነው ያለው ኤርትራ ባለው ሁኔታ ምክንያት። አይ ቲንክ ፖለቲካ እንዳይሆንብኝ እንጂ የሴኩሪቲ ላይ ከጨመርሽበት የሚሉት የኢሚግሬሽን ኦፊሰሮች የሚሉት አንድ የኢሚግሬሽን ኦፊሰር ስራው እሱ ነው፣ ስልጣን መብት አለው፣ አውቶሪቲ ያለው። ኢንተርቪው የሚጠራው ሬፊጂንም ለዛ ነው ኢንተርቪው ይጠራዋል። ቤዝድ ኦን ኢንተርቪው ውሳኔ መስጠት ይችላል ብሎ ነው መልስ የሰጠው ኢሚግሬሽን። ድሮ ደግሞ እንደዛ ነበረ እኛም ስናውቀው። አሁን ነው ይህችን 2 ዓመት ነው ይህንን እያየን ያለ ነው። ይህን 2 ዓመት ግን ከኢንተርቪው በኋላ መልስ አይሰጡም። ኢንፕሮሰስ ላይ ነው ሪፖርት የሚለውም እንደዛ ነው፣ ኢንፕሮሰስ ነው። ወደ ኤምፒ ሄደን ኤምፒ ነው እንደውም እየነገረን ያለው። ወደ ኤምፒ ተሄዶ ይሄ ቼክ አርጉልን የደረሰ ሲባል ሴኩሪቲ ቼክ እየተደረገ ነው፣ ሰርድ ፓርቲ ነው ፕሮሰስ የሚያደርገው፣ ናን ሩቲንግ ነው ይሄ ፕሮሰስ፣ እንደውም በዚህ ዓመት ያልቃል የሚል አይሰጠውም። በቃ ጠብቁ። ሰርድ ፓርቲ ከሰጠን ደግሞ ያ ሰርድ ፓርቲ መጠየቅ አንችልም። ተደጋጋሚ ኢሜል ከኤምፒ የሰበሰብነው አለ። ይሄ ሌላ ሰርድ ፓርቲ ላይ ሰጥተውታል። አይአርሲሲ ኢሚግሬሽን ደግሞ ነው እኛ ራሳችን ነው የምንወስነው። በቃ የምትወስኑ ደግሞ ወስኑ። ምክንያቱም ኢንተርቪው ካደረገ ይሄ ሰው 2 ዓመት ሆኗል። ስለዚህ ውሳኔው ሪጀክት የሚሆን ምንም ይሁን ያው ሪጀክት ከተባለም ሌላ መንገድ ስላለበት ይግባኝ የሚባልበት። ስለዚህ ውሳኔ እንዲሰጡ እንዲያሳልፏቸው ምናምን ሳይሆን ውሳኔ እንዲሰጡ እንፈልጋለን የሚል ጥያቄ ነው ያቀረብን። ቤዚካሊ ጀስት ለመጠቅለል ያህል በዲሰምበር አሁን ባለፈው የዛሬ 4 ወር ከምናምን በሲሲአር ካናዲያን ካውንስል ፎር ሬፊጂስ የወጣ ሪፖርት ነው። እጅግ በጣም ለስደተኛው በተለይ በጣም ኢምፖርታንት ሲግኒፊካንት የሆነ አቺቭመንት ነው። ሲስተሚክ ሬሲዝም አለ በተለይ ለአፍሪካ ስደተኞች፣ በተለይ ደግሞ ምስራቅ አፍሪካ ላይ
በጣም ትክክል የሆነ ሳይድ ቅድም እንደገለጸችው 100 ሰራተኞች ናይሮቢ ካሉ የኢሚግሬሽን ስታፍ IRCC አንካራ 200 ሰራተኞች አሉ። የኬዝ ሎዳቸው ግን ከናይሮቢው ያነሰ ነው በጣም ወይራስ የዳሬ ሰላም 5 እጥፍ ነው ጭራሹ ነው። ሪፖርቱ ቆንጆ ነው በጣም ባት ሪፖርት በራሱ ግን ምንም ማለት አይደለም። ልክ መጽሐፍ ቅዱስ ወይ ቁርአን በራሱ ምንም እንዳሉ ነው ማለት ነው። በህይወታችን ውስጥ በሆነ መልኩ ኢምፕሊመንት መደረግ አለበት። ሪፖርቱ በራሱ ኢዝ ዩዝለስ ቃሉ ብቻውን ማለት ነው። በቃል ብቻ መዳን ይቻላል የሚሉ ሰዎች አሉ። እዛ ውስጥ አልገባም አክቹዋሊ ለማንኛውም በት ኢን ኤኒ ኬዝ ይሄኛው ናው የብዙዎቻችሁ በተለይ እዚህ ካናዳ ያላችሁ ኢቨን ስደት ላይ ያላችሁ የምትከታተሉ ካላችሁ ቤተሰቦቻችሁን እንድጨቀጭቋቸው ነው፣ እንድጎተጉቷቸው ነው፣ እንዲተባበሩ እንዲያግዙን። ቬሪ ሲምፕል። አንደኛው ቅድም የገለጽኩላችሁ ዌብሳይት ላይ በመግባት ፐርማነንት ሬዚደንትስ ኦር ሲቲዝንስ የሆናችሁ ካናዳ ኢቨን ሬፊጂ ክሌማንትን ብትሆኑ ኮንቬንሽን ሬፊጂን ብትሆኑ አድራሻችሁን ስማችሁን አስገብታችሁ አውቶማቲካሊ ለ10 ሜምበር ኦፍ ፓርላመንትስ በመቶዎች እዚህ ሀገር 500 600 1000 ሜሴጅ ቢመጣላቸው ፓኒክ ያደርጋሉ። ብዙውን ጊዜ ሜምበር ኦፍ ፓርላመንትስ ያንን ያህል ቁጥር እንኳን ማግኘት የማንችልበት ላይፍ ስታይል ነው ያለን። በተለይ ሀበሾች ኢትዮጵያን ኤርትራውያን በዚህ ረገድ ሰነፎች ናቸው። በንጽጽር ኤርትራውያን ይሻሉ። እንደውም የኛ ይሄ ኢትዮጵያ ኮሚኒቲማ በጣም ጭራሽኑ ባለፉት ብዙ ዓመታት አይተናል። ሰነፎች ነን በጣም ሰው በሱ ረገድ እንድተባበሩ ነው። እዚህም የመጣችሁ ሰዎች እንደዚሁ ነገ ከነገ ወዲያም በሌሎች መንገዶች ሊንኮቹን በቀላሉ የምታገኙበት መልኩ እናሰራጫለን። በዚህ ዊኬንድ ሜምበር ኦፍ ፓርላመንቶች እናገኛለን። አይ ሆፕ ሰክሰስፉል የሆነ ሚቲንግ ይኖራል ብዬ ገምታለሁኝ። አይ ቲንክ ይሄው ነው። ምናልባት ጥያቄና መልሶች ካሉ እናዳብራለን። ሳይል ምናልባት ተጨምሪ የመጨረሻ ነገር ልዩ ባልደረባይ ልዩ ሰው ኪዳኔን ጋብዘዋለሁኝ። ወደ ወንበር መልቀቅ ከባድ ነው በጣም ሰላም። አንድ የናይጄሪያን ኤግዛምፕል ለመናገር ነው። የስተዲ ፐርሚት ላይ ተክሊት ትዝ ካለ 2010 ውስጥ ወደ መጨረሻው አካባቢ ከኮቪድ ጊዜ የተክሊት እንደውም ጓደኛ ነው በዚህ ጉዳይ ላይ ክርስቲያን እንጋብዘዋለን። ፕሮፌሰር ነው። ከናይጄሪያ ተማሪዎች ስተዲ ፐርሚት ይዛል በጣም ትልቅ ነበረ። ፕሮሰስ የሚደረገው ለንደን ነበረ፣ ዩኬ ለንደን ቪዛ ኦፊስ ነበር የሚደረገው። ምንድን ነበር የሚያደርገው? በተደጋጋሚ ጽሁፎች ይጽፋል። ከናይጄሪያ በስተዲ ፐርሚት መጥቶ በኢኮኖሚ ክላስ ኢሚግሬሽን በሲኢሲ በካናዲያን ኤክስፒሪየንስ ክላስ ብዙ ሰው ይሄ ነን ኮምፕላያንስ ሬቱ መጥቶ በተማሪ ቪዛ አሳይለም የሚጠይቀው ቁጥር በጣም እንደሚፈራው አልነበርም። አክቹዋሊ በዛ ምክንያት ኦዲተር ጀነራሉ የሚወጣው ሪፖርት ማለት ነው ከአፍሪካ ቪዛ ኦፊስ ትሬኒንጋቸው ላይ ራሱ የቪዛ ኦፊሰሮቹ የሚሰለጥኑበት እንትኖች ላይ ራሱ አንዳንድ ራሻሊ ኢንሴንሲቲቭ የሆኑ በሬስ ምክንያት አመልካቾችን ዲስፓራጂንግ የሆኑ ሪማርኮች የሚያሳንስ ወር ያለ መባል የሌለበት ነገር እንደዛ ሁሉ ትሬኒንግ ማኑዋል ላይ ራሱ መባሉን ያን ሁሉ ሪፖርት ወጥቶ መጨረሻ ላይ አይ ቲንክ ከስተዲ ፐርሚት ከናይጄሪያ የሚደረጉ የስተዲ ፐርሚቶች ላይ IRCC ነገሮች እንዲያጤን አድርጎ ከእንደገና አቅጣጫ አስቀምጠው አይ ቲንክ ቪዛ ፕሮሰሲንጉም ወደ ስተዲ ፐርሚት ከለንደን ወደ እንትን መጣ፣ ወደ ናይሮቢ መጣ። ኤንድ አፕሩቫል ሬቱም በጣም ሂውጅ በጣም ሲግኒፊካንትሊ ይጨምራል። ኤንድ አፕሩቫል ሬቱ ራሱ ሲጨምር ነን ኮምፕላያንስ ሬቱ ምንም እንትን አለ። ነን ኮምፕላያንስ ሬት ማለት በቪዛ መጥተው በቴምፖራሪ ቪዛ መጥተው ሰዎች ወደ አሳይለም ፕሮሰስ ውስጥ የሚገቡት ሰዎች ምን ያህል ናቸው ነው። በቴምፖራሪ ሬዚደንት ቪዛ መጥተው በኢኮኖሚ ክላስ ለምሳሌ በስተዲ ፐርሚት መጣ ሰው አመትም 2 ዓመት እስከ 3 ዓመት የሚሆን ስተዲ ወርክ ፐርሚት ሰጥተዋል። በኋላ በዛ ጊዜ ውስጥ የቋንቋ ፈተናው እና የእንግሊዝኛ ፕሮፌሽንሲውን ውጤት ከፍ በማድረግ የስራ ልምድ በማግኘት ብዙ ናይጄሪያውያኖች የፐርማነንት ሬዚደንስ ፓዝዌይ ውስጥ ይገባሉ። እነሱ ቁጥራቸው በጣም ከፍተኛ ነው። በዛው ልክ ደግሞ ተምረውም ወደ ሀገራቸው የመለሱ ብዙ ናይጄሪያኖች አሉ። ያ ኮምፕላያንስ ሬቱ ትንሽ መሆኑ ሲታይ ኢቨን ኤክስፓዳይትድ የሆነ የስተዲ ፐርሚት አፕሊኬሽን እነኚህ ናይጄሪያ ከተወሰኑ ሀገራት ከቻይና የነበሩ ስተዲ ፐርሚት አፕሊኬሽኖች ኤክስፓዳይትድ እንዲሆኑ ሆኖ ነበረ።
አሁን ያኔ ያ ጥሩ ተሞክሮ እንደዚህ የአንድ የክርስቲያን ቮይስ እሱ በተለያዩ ጽሁፎች ላይ እንትን ይላል። አክቲቭ ፕሮአክቲቭ ነው። አይ ቲንክ የኛም ኮሚኒቲያችን በአመት በአማካኝ ኤርትራዊ እስከ 9,000 ሰው ፐርማነንት ሬዚደንት ያገኛል ካናዳ ውስጥ። ኢትዮጵያውያን ከ3,000 እስከ 4,000 ነበር ላስት ታይም አይ ቼክድ። በአመት አትሊስት ስንት ማለት ነው? ወደ ከ12 እስከ 14 እስከ 15,000 የሚሆን ትውልድ ኢትዮጵያዊ እና ትውልድ ኤርትራዊ ሰው ቋሚ መኖሪያ ፈቃድ ያገኛል ማለት ነው። ይህን እንግዲህ በ10 ዓመት ውስጥ አድርገን ብናስበው ከ100,000 ይበልጥ የካናዳ ዜግነት ያለው ወይም ቋሚ መኖሪያ ፈቃድ ያለው ኤርትራዊና ትውልደ ኢትዮጵያዊ አለ ማለት ነው። ከእነኚህ ውስጥ እንግዲህ 1,000 ሰው 2,000 ሰው ነው የምንፈልገው ማለት ነው ለፊርማው። ይህን ፊርማ አትሊስት በጣም ሊንኩን በደንብ እናደርገዋለን። ከታችም ሊንክ ሼር እያደረኩ ነበረ። ፕሊዝ ሼር አድርጉት። የሀበሻ ሌጋል ፕሮፌሽናል አሶሲዬሽን ዌብሳይታችን ላይ አለ። የቲክቶክ ፔጃችን ላይም አለ። የተክሌም የሳይንም የኔም ቲክቶክ ፔጃችን ላይ አለ። ሼር አድርገዋል ሊንኩን። ገብታችሁ የካናዳ ዜግነት ያላችሁ ወይም እዚህ መኖሪያ ፈቃድ ያላችሁ ሬዚደንት የሆናችሁ ኢቨን ስፖንሰርሺፕ እንግዲህ ወደ 80,000 ነው ፓብሎክ ራይት። ከዛ ውስጥ ፕሮባብሊ 30-40,000 የኛ ኮሚኒቲ ውስጥ ያለ አፕሊኬሽን ነው የሚሆነው። ይሄ ደግሞ በዋነኝነት ከአፍሪካ የሬፊውጂ ሪሴትልመንት አፕሊኬሽን ዋነኛ ተጠቃሚ ኤርትራውያንና ኢትዮጵያውያን ናቸው። ሶማሊያውያን ኢስት አፍሪካ አካባቢ ነው። አንፎርቹኔትሊ ቅድም እያወራን ነበር። ኮንጎ፣ ደቡብ ሱዳን ኢስት አፍሪካ አካባቢ ነው። ከናይጄሪያ ምናምን የለም። ሴራሊዮን፣ ጋና ኢስት አፍሪካ የለም። ኖርዝ አፍሪካም ኢጅፕት ያለው ሞር የሱዳን እሱ ነው እንትን ነው። ሳውዝ አፍሪካ የኛው ኮሚኒቲ ነው ያለው እንጂ ዩጋንዳዎች ምናምን አሉ ትንሽ ሃይ ሬፊውጂ ፕሮዲውሲንግ ካንትሪስ አፍሪካ ውስጥ አንደኛ ኤርትራ፣ ሁለተኛ እኛ፣ ሶስተኛ ሱዳን። ምናልባት ሱዳንም አንደኛ ተበልጠናል። ግን ከ120 ፖቴንሻል አለ እንደዚህ ስለሆነ የእኛን ኮሚኒቲ ነው የሚመለከተው ይህ ጉዳይ ዋነኝነት። የእኛ ኮሚኒቲ ሌላው ፕሮአክቲቭ በመሆን ይህንን ለኤምፒዎቻችን በማድረግ ኢትስ አንፌር በጣም የናይሮቢ ቪዛ ኦፊስ አንደር ሪሶርስ የሚሆነው ዝም ቮይስ ከሌለን ኦልዌይስ እንደዚህ ነው ነው ፉት ነው የምንቆረው። መጮህ አለብን፣ መብታችን አሰርት ማድረግ አለብን። አለበለዚያ ካለመናገር ደጃዝማችነት የሚቀርበት ሪል ሀገር ነው። ዝም ባላፍ ምናምን የሚባለው አይሰራም እዚህ ሀገር። ቶክ የምንፈልገውን ነገር መብታችን አሰርት ማድረግ አለብን፣ መጠየቅ አለብን፣ መጨቅጨቅ መወትወት አለብን። ከዚህ አንጻር ነው ይህንን መድረክ ብዙ እናበዛዋለን። ይህን መድረክ እስከ ቅዳሜ አትሊስት ኤምፒ ጋር እስክንሄድ ድረስ ስንት ነው? 500 ነው ቁጥር የለውም እስክንደርስ ቁጥር የለውም። እስካሁን 100 ስንት ሰው የጻፈው? 120 ሰው 100 ሰው ጽፏል። አትሊስት ልባቸው ላይ እንዲቆይ ነው ይህንን አርዕስት የምንፈልገው። በአካል ስንሄድ ይህንን እንደግምላቸዋለን በደንብ አድርገን። ከአሁን በፊት የሰሙት ሪፖርትም ስለሆነ በሌላ ፓርላመንት ውስጥ ያወጣው ሪፖርት ነበር። ኦዲተር ጀነራልም ያወጣው ሪፖርት ነበር። ዲስክሪሚኔሽን አፍሪካ ውስጥ እንዳለ ሰምተውት ያውቃሉ። አዲስ ነገር አይደለም፣ እኛ ያመጣ ነው አይደለንም። አይዲያው ሰምተውት ያውቃሉ። ግን አሁን እኛ በቃ መፍትሄ ይሄ ነው፣ በቃ ይሄንን መፍትሄ አርጉልን ብለን ነው እየሄድን ያለ ነው። ካልተናገርን ሊመጣ አይችልም። መብታችንም ጭምር ነው። ካናዳ ውስጥ ያለን ሰዎች መብታችን ጭምር ነው። እዛ ኦዲተር ጀነራል ላይ ፔጅ 16 ላይ ወጣው ካናዳ ውስጥ ያሉ ኬኔዲያን ሲቲዝን እና ፒአር የሆኑ ሰዎች መንግስት በሚያወጣው ፖሊሲ የሚሆን ኤፈርት እኩል ተጠቃሚ ናቸው። ተጠቃሚ መሆን አለባቸው። no matter where their origin of country is or where the application is being submitted። ስለዚህ አንድ ሀበሻ እስራኤል የሚኖር የትም ይሁን እዚህ ያለው ስፖንሰሩ እኔ ስፖንሰር አድርጌ አንድ ሰው ፕራይቬትሊ ፈንድ አስቀምጬ ምን ብዬ ሳመጣው ለሁሉም ሀገር እኩል የወጣ ፖሊሲ ነው። ለምንድነው ወደኋላ የሚቀረው የኔ አፕሊኬሽን? መብታችን ነው እየጠየቅን ያለ ነው። አዲስ ፖሊሲ ሲጠይቅ ነው ሰው ትንሽ እንትን የሚለው ትንሽ ሰጋ የሚለው ወይም የሌለ ነገር አይደለም እየጠየቅን ያለ ነው። ራሳቸው ያወጡት ነው። መብታችን ብቻ ነው ኤክሰርሳይዝ እያደረግን ያለ ነው። ግን ኢቭን በሳህ ደረጃ በስፖንሰር አግሪመንት ሆልደር ደረጃ የሀበሻ ብቻ
28 ኢትዮጵያና ኤርትራ ቁጥር ኮሚኒቲ ቸርች ምናምን ካናዳ ውስጥ በሙሉ ያሉት 28 እስከ 30 የሚሆኑ የሀበሻ ኮሚኒቲ የሀበሻ ስፖንሰር አግሪመንት ሆልደሮች አሉ። ይሄ በሲሲአር በሚደረገው ስብሰባ ለምሳሌ በአመት 3 በየወርኪንግ ግሩፕ አለን። እዛ ወርኪንግ ግሩፕ ላይ እንሰበሰባለን። የሳህ አሶሲሽን አላቸው። የአሶሲሽን ሪፕሬዘንታቲቭ መጥቶ ሪፖርት ያቀርባል፣ የአመት ሪፖርት። ይሄ ኤግዚት አፍሪካ ምና ሰምቼ አላውቅም፣ አያቀርቡትም። ስለዚህ ለምንድን ነው ኢቨን ሳህ ስፖንሰር አግሪመንት ሆልደር ውስጥ ያሉ ሰዎች እንደ አርዕስት ራሱ የማያነሱት? የሚሰጣቸው ቁጥር ተመስገን ብለው በቃ ከናይሮቢ ጋር የተጨቃጨቁ መኖር ብቻ ነው። እና ይሄ ችግር ነው። ይሄ እኩል አይደለም። ይሄ ሲስተማቲክ ችግር አለ። ሌላ ሀገር ሲሆን እንዴት ይፈጥናል ለእኛ ለምን አይፈጥንም ተብሎ እንደ ጥያቄ መቅረብ ነው ያለበት። አሁን ግን ያው እያቀረብ ነው ጥያቄው ሳፖርት ብቻ ነው የምንፈልግ። ጥያቄ ከዚህ መጀመሪያ ከዚህ አብሮ ከዚህ ይላል። መልስም ካላችሁ መልስም ካለ ለሚጠየቀ ፈርስት ኦፍ ኦል እንትኑን እንድገመው አለቃ የዌብሳይቱን ሊንክ በተለይ ላይቭ ለሚከታተሉ እዚህም ላሉ ሰዎች ሀበሻ lpc.com ነው። LPAC ሀበሻ ሊጋል ፕሮፌሽናል አሶሲዬሽን ኦፍ ካናዳ ማለት ነው። ሀበሻ ሊጋል ፕሮፌሽናል አሶሲዬሽንስ ኦፍ ካናዳ የስ ነው እንትኑ ግን LPAC ነው። ሀበሻ LPAC.com እሱ ላይ ስትገቡ በቀጥታ .com ክሊክ ሂር ቱ አድ ዩር ቮይስ ይላል። እዚህ ያላደረጋችሁ ካላችሁም አድርጉት። ን ወደ ታች ይወስዳችኋል ወደሚቀጥለው ፔጅ። ዶኔት የሚለውን እለፉት ዝም ብላችሁ እና ኔክስት አድ ዩር ቮይስ ብቻ የሚለው ላይ ነው። ስማችሁን፣ አድራሻችሁን አድራሻችሁን እዚህ ጋር ይገባል። ደብዳቤው አድሬስ እና ስም ገብቶ በቃ አድ ዩር ቮይስ ሲል ኦልሬዲ ሄዷል። ከዛ ኔክስት ስቴፕ ማድረግ ከፈለጋችሁ ዶኔት አድርጎ የሚል ይመጣል። እሱ ዌብሳይት ክሬት ላደረጉ ሰዎች ነው እንጂ ለእኛም አይመጣም። ግን ሌላ ምርጫ ይሰጣል ከዶኔት ውጭ ሼር ማድረግ ከፈለጋችሁ ይላል። ስለዚህ ኔክስት ስቴፕ ማድረግ ከፈለጋችሁ ፌስቡክ ላይም በኢሜይላችሁም ቢሆን ሼር ስታደርጉ ደግሞ ሌላ ሰው አለካ ይሄ የተደረገ ነው ብሎ ያንን አይቶ ደብዳቤ እንዲጽፍ ያግዛል። ሼር ብትሉት ቀጥሎ የሚመጣው ስቴፕ ኦንላይን ያላችሁ ሰዎች አሁን በዚህ ሰዓት ላይ እዚህ ካናዳ ውስጥ የምትኖሩ ሰዎች ሀበሻ lpac.com ሀበሻ lpac.com ላይ ስትገቡ መጀመሪያ ፍሮንት ፔጅ ላይ የምትመለከቱት ክሊክ ሂር ቱ አድ ዩር ቮይስ የሚል ነው። ክሊክ ሂር ቱ አድ ዩር ቮይስ እሱን ስትነኩት ይወስዳቸዋል ወደሚቀጥለው ፔጅ and add your voice ይላል። ወደ ታች ስትወስዱ ሶፋር ጉቲ ቅድም ስመለከተው 107 ነበረ። ኦልሬዲ 12 ሰዎች ተጨምረዋል። 119 ገብተናል። ኦኬ 119 ስቲል በጣም ትንሽ ነው። ይሄን ሁሉ ጮህን 12 ሰው ነው የተጨመረው። እዚህ ያለነው ሰዎች ማለት ነው። እዚህ ካለነው ሰዎችም የተወሰኑ ሰዎች አላደረግንም ማለት ነው ገና። አድርጉት። ቤዚካሊ የተጻፈው ነገር አሁን ቅድም የገለጽላችሁን ነው። በአጠቃላይ የካናዳ ኢሚግሬሽን ሌቭል ፕላን እስከ 2028 የሚናገረው ቁጥሩን ቀንሷል። በአጠቃላይ የዛሬ 2 ዓመት አካባቢ 500,000 በትንሹ እናደርጋለን የሚል እቅድ ነበራቸው። ናው አውርደውት 380,000 ከዛ 320 ምናምን ሺህ አውርደውታል፣ ቀንሰውታል። የሳ ስፖንሰርሺፕ አግሪመንት ሆልደርስ ቅድም ሳ እንደተናገረችው ላስት ይር it was 10,000 I believe and ዘንድሮ 5,000 በግማሽ 50% ቀንሰውታል። ኦኬ ሶ ላስት ይር ለየሳ ለኢትዮጵያ ማህበር ለኢቫንጀሊካል ቸርች በኪዳነ ምሕረት ቤተክርስቲያን በየቦታው ላይ የተሰጣቸው በግማሽ ቀንሷል። ከ10,000 ወደ 5,000 50% ተጎምዷል። እሱ ሳያንስ ደግሞ እንደገና በአመት 16,000 ሰው ነው ፕሮሰስ የሚደረገው which means ቅድም እንደነገርኳችሁ ወደ 86,000 አካባቢ ባክሎግ አለ። ስታካፍሉት ለ16,000 it's going to take ከ6 ዓመትና ከዛ በላይ this is unacceptable, this is unfair, unreasonable ነው and disproportionate ነው። ደግሞ የአፍሪካ ላይ ነው አብዛኛው ይሄ እንትኑ ፎርሱ የሚያልፈው። ይሄንን አስተካክሉ ጋይስ ለማለት ነው። ይሄ የሚጠይቀው ማለት ነው። ቤዚካሊ ይሄን ነገር ትክክል እንትን አይደለም፣ ሬሲስት የሆነ ነገር ነው የሚለው። ሜምበር ኦፍ ፓርላመንቶች እንዳልኳችሁ ድምጻችንን ካገኙ ስቲል አሁን ያለው የሊበራል መንግስት ተንጠልጥሎ ነው ያለው። ማጆሪቲ ሆነዋል አይደለም ሲስ መሰለኝ ማጆሪቲ ሆነዋል። አይ ቲንክ በአንድ መሰለኝ
ግን በ3 ነው በሁለት በ3 ነው ስቲል የዛፍ ላይ እንቅልፍ አይነት ነገር ነው ሲሰራ ኮንሰርቫቲቮቹ አሰብስበው ነው ያሉት። እኛ እምቢ ካሉ ሊበራሎቹ ያው ወደ ኮንሰርቫቲቮቹ ልንገባ ነው እና እንደውም በቫሊዩ አንጻር ኮንሰርቫቲቮቹ ናቸው ከሀበሻ ጋር የሚሄዱት። ይሄ በሃይማኖትም በትዳርም በአቦርሽን በምናምን የበለጠ እንደውም ኮንሰርቫቲቮቹ ናቸው ከኛ ጋር የሚሄዱት። እንዳትረሱ ሀበሻ lpac.com ዌብሳይት ውስጥ ግቡ። ፊት ለፊት ላይ ፍሮንት ፔጅ ላይ ክሊክ ሂር ቱ አድ ዩር ቮይስ የሚል አለ። then that will take you to the signature page ላይ ስማችሁ ምናምን ቁጥር ትመለከታላችሁ 119 የሚል then donate የሚለውን እለፉት። add your voice ብቻ ነው የምትሉት። add your voice once ካደረጋችሁ በኋላ ስማችሁን፣ ኢሜይላችሁን፣ አድራሻችሁን የሚጠይቀው እሱን ካደረጋችሁ በኋላ በቀጥታ አውቶማቲካሊ ወደ አስሩ ሜምበር ኦፍ ፓርላመንቶች ጋር መሴጅ ይገባል። 300 400 500 መሴጅ ከደረሳቸው ከተለያዩ ሰዎች ከተለያየ አድራሻ ከተለያየ ኢሜይል they will take it seriously። በተለይ እስከ ቅዳሜ ይሄን ካደረጋችሁልን ሌቨሬጅ ይሰጠናል ለመደራደር ማለት ነው። hey guys ይሄ ሁሉ vote አለን do something about it otherwise we are not going to vote for you come next election ካልናቸው then seriously ይወስዱናል። I think ይሄ ነው መልእክታችን። ሳይ ኤምፒ ያለውን ፓወር ማውራት ፈልጌ ነው ከእንትኑ በላይ ከተክሌ በላይ ፖለቲካ አላቀማጠዋል። ከተክሌ በላይ ማውራት አልችልም። ግን በንጉስ አይደለም ካናዳ የምትተዳደረው በኤምፒ ነው። አካባቢያችን ያለው ኤምፒ ደግሞ የኮሚኒቲን ድምፅ ይዞ ነው የሚቀርበው። በዛ በድምፅ ብልጫ ነው ምንም ነገር የሚያደርጉት እና አካባቢው ያለው ህዝብ ይሄ ነገር አንፈልገውም ይሄ ነገር አይሆንም ካለ ያንን ድምፅ ይዘው ነው ቦታም የሚያገኙ በዛም የሚቀጥሉ። የዊኒፔግ የማኒቶባ ኢሚግሬሽን በየፕሮቪንሱ የራሳቸው ሚኒስተር አላቸው። ሚኒስትሪ ኦፍ ኢሚግሬሽን ማኒቶባ ያለችው ኖቨምበር ላይ የነበረን አንዋል ስብሰባ ላይ እንደዚህ ከመድረክ ጥያቄ ተቀበል ነበርና ከመድረክ ነበር ይሄን ጥያቄ ጠየቋት። እንዴት 115,000 እዚህ አገር ውስጥ ላለ ሰው ስትሰጡ አላሰባችሁም ስደተኛ ውጭ ያለውን ስለ የምን ሀገር ሰው ነሽ አለችኝ። ኤርትራ ነኝ አልኳት። ግን ኤርትራና ኢትዮጵያን ስደተኞች በተመለከተ ነው የጠየቁሽ አልኳት። ኤርትራዊ ኤምፒ ያላችሁ ወይ ካናዳ ውስጥ አለች። የለም። ኢትዮጵያዊ ሳለ ወይ የለም። ፌደራል ለበል ላይ የሚሰራ ኤርትራዊ ኢትዮጵያ አለ ወይ አለች። እኔ እስከማቅ ድረስ የለም አልኩት። ለምን ኤምፒ ለመሆን ራና ታረጊ ማለት አይ ነው ፋናል አረግም አልኳት። ግን ኤምፒ የሆነ ሰው እዛ ውስጥ ድምጽ ስለእናንተ የሚያወራ ሰው ያስፈልጋቸዋል። ብር ደግሞ ያስፈልጋቸዋል። ለዛ ኤምፒ ሰፖርት የምታደርጉበት ብር ያ ኤምፒ ነው እዛ ሄዶ ድምጽ ሆኖ ስለእናንተ ማውራት። እኔ ገብቶኛል የምትይው ያለሽው ነገር ግን እኔ አይደለም እዛ ሄጄ ማውራው። አንድ ኤምፒ እዛ ሄዶ ማውራት አለበት። ኤምፒ ፈልጋችሁ አድርጉት። ያን ባለችን ነው እዚህ ደረጃም ደርሰን ያለ ነው። ለዚህ ለውጥ በደንብ ማምጣት ይችላሉ። ቅድም የሰጠው ምክንያቱም ኤግዛምፕልም ላይቭ ኤግዛምፕል ነው። ስለዚህ አገዙን አንድ ደረጃ እናድርሰው። ከዛ ሞከርን አልሆነም እንላለን። ካልሞከርን ግን አልሞከርን። እሺ በጣም ቴንኪው ሲስ። እሺ ለአንተ እሰጣለሁ መድረክ። የኔ ጀነራል ፕሪንሲፕል አቀራረቡ አንደኛ የፖለቲካል ስትራክቸር የካናዳ ፖለቲካል ስትራክቸር ቤዝድ የሆነ በቮቲንግ ሲስተም ቮተርስ ከሆኑ እና ፓርቲፔት የማናደርግ ከሆነ በፖለቲካል ሲቹዌሽን ብዙም አያዳምጡን። አንደኛ እሱ። ሁለተኛ አክቲቭ አይደለም። ላይ አክቲቭ አይደለም። we don't participate in political fundraising, we don't participate in any political debate. እንዳልሽው ፖለቲካ ውስጥ ገብተንም ራን ለማድረግም ብዙም ሙከራ የለም። አንድ ልጅ ላይ ያለን አሁን እሱ ሆፕፉሊ እሱ ሊሆን ይችላል። እሱ ተክሌ ነው። እኔ የካናዲያን የኢሚግሬሽን ፖሊሲ ቤዝድ የሆነው as it is በሬሲስት ፖለቲካል ፖሊሲ ያለው ብዬ ነው። ያ ሬሲስት ፖሊሲ ሊቀየር የሚችለው ኦንሊ እኛ ከጥየቃ ከኮንሰርናችንን ከማቅረብ አልፈን ዲማንድ ማድረግ ስንጀምር unless you demand as a Canadian and as anybody else I have the right to be and to be treated equally
And that's, according to the Constitution, I'm eligible to do that. Yeah, eligibility in as a theory ሳይሆን ማየት ያለብኝ ፕራክቲካሊ መጠቀም አለብኝ ባይ ነኝ። which is ዲማንድ የማደርጋቸውን ነገሮች ስለዚህ በዛ ነገር መግባት አለብን ማለት ነው። in any democratic society ምርጫ has significant consequence. ስለዚህ ያንን ኮንሲኩዌንስ አንድ ፓርቲ ሊያሟላ ከፈለገ የግዴታ ከኛ ጋር መሰረት አለበት። አይ ሪሜምበር በጣም በቅርብ ጊዜ የሴኪሪቲ ሚኒስትሩ የትግራይ ኮሚኒቲን ያስመረጠ። አይ ሪሜምበር በጣም በቅርብ ጊዜ ዶሊ ቤገምን ያስመረጣት የትግራይ ኮሚኒቲ ነው። There was 120 ትግራዋዮች ካምፔን ያደረጉላት ለሷ ለዶሊ። So unless we're in it እና አውርተን ማጠር እንችላለን, we will never make a dent. ስለዚህ I think አንደኛ ፓወርፉሊ ወይም እየገፋን መሄድ ያለብን ምንድነው ፖለቲካሊ ኢንቮልቭ ማድረግ የሚችሉ ሰዎችን እየፈለግን እነሱን ሰፖርት እያደረገን ወደ ፋይናንሽሊ ወተበር እነዛ ሰዎች ራን እንዲያደርጉ መሞከር። አይደንቲፋይ የሚደረጉ ኮንስቲትዩንሲዎች አሉ ያለምንም ልፋት ቦታውን መያዝ እንብቻ። አሁን ዶሊ ለምሳሌ ዶሊ ቤገመን ብንወስድ she was an NDP deputy እንትን ነበረች ሊደር ነበረች እና ቢል ብሌየር አፖይንት ሆነው አምባሳደር ሲሆን ቦታው ባዶ ሲሆን that was liberally dominated የሆነ ሲት ነው። It's very comfortable. She doesn't have to do much. She won the seat. እኛም እሱ ነው it's nice. እዛ 15 ያሉ 20 ያለ የኢሚግሬሽን ፖሊሲ ብዙም አክሴፕት ማድረጉን ምክንያት እኛ ጥቁሮች ስለሆነ ነው ኢስት አፍሪካን ስለሆነ ይሄ damn right. That's why. በዛ ነው የማይቀበል but we're from East Africa, we're from poor countries, we don't contribute to any political debate, we don't write, at least Global Mail or anywhere in the newspaper አንጽፍም። አሁን ለምሳሌ ቅዳሜ ሄደን እናነጋግራለን የሚል ነገር ሰምቻለሁ። ሶ ቅዳሜ ሄደው የምናነጋግራቸውን የመለሱልንን መልስ ግሎባል ሜል ላይ መጻፍ ምክንያቱም then that's going to be an added pressure to them. ሊጋል አክሽን የሚወሰዱባቸው ነገሮችን ቁጭ ብለን ማሰብ አለብን። ምክንያቱም እኔ አይ ሪሜምበር እኔ የሲሪያን ሬፉጂ ስፖንሰር ካረኩ ሰው አንድ ፋሚሊ ስፖንሰር አድርጌ አምጥቻለሁ። that was a very expedited ጥያቄ just through ስለጠየቀ everybody ተረባረበበት and we brought a family and everything was forgotten about African refugees. በትግራይ ጦርነት ጊዜ we had 60,000 refugees ሱዳን ውስጥ ነበሩ። ለዛ ካምፔን እያደረገ ሆነ ሳደን የዩክሬን ልጆች ሲናል በሙሉ ሪሶርሳቸውን ወደ ዩክሬን ነው። ስለዚህ ለምንድን ነው ዩክሬን ያደረጉት ብላችሁ ጠይቁኝ። ዴፕቲ ፕራይም ሚኒስተሯ ዩክሬናዊት ስለነበረች እኛ አልነበርንም፣ እኛ የለንም፣ በሰፈራቸውም አንደርስም። ምርጫ ላይ ማን ነው አሜን እንመርጣለን ነው ሪሊ መምረጥ ዝም ብሎ ሄዶ ሳንነጋገር ሳንጮህ ሳንሰ ሄደንስ ባሌ ቦክስ ውስጥ እንከታለን። I don't think so. So ይሄ ነገር እየጎዳን ስለሆነ I think we should really forcefully ይህንን አድቮኬት ብናደርግ ጥሩ ነው። ቅዳሜ የሚደረገው ስብሰባ ሪሊ ተዘጋጅቶ ዳታው ብቻ ምናምን ብዙም ይጠቅማል ያውቁታል። my impression is I think they have እኛ ምንድነው ዲማንድ ስናደርግ ምንድነው ዲማንድ ብናደርገው ነው እዛ ሰው የመመረጥም ያለመመረጥም ቻንስ ሊኖረው ይችላል። እኛ ኢንቮልቭ ታደርግን የሚለውን መሴት ምን ነው That's what I have to say. Thank you, sis.
ቴንክ ዩ በጣም ከሌላ ሰው ሲሰማ ከትልቅ ሰው በጣም ደስ ይላል። ሌላ በቃ ሁሉም ሰው የሚያውቀው የሆነ ችግር አለ። ችግር እንዳለ ማወቁ ቅድም ተክሌም እንዳለው የትም አያደርስን። ሰው አክሽን የሚፈለገው ያለው ከእያንዳንዳችን ማለት ነው። የእያንዳንዱ ሰው የሚያደርገው ነው እየተጠበቀ ያለው። ይህንን ቅዳሜ ስናናገራቸው ኦልሬዲ ሁለት ፔቲሽን አዘጋጅተናል። ዌብሳይቱ ላይም በድራፍት ቁጭ ብሏል። እሺ የሚለን ኤምፒ ካገኘን ፑሽ ይደረጋል። ለ30 ቀን ብቻ ነው ፓብሊሽ የሚደረገው። የፈረመው ሰው ቁጥር ታይቶ ነው ከዛ ፓርላመንት ላይ የሚያወሩበት። 1 2 ቁጥር 3 ብለን ይዤ መጥቼዋለሁ ያዘጋጀነው ፔቲሽን። ይሄን 30,000 ሰዎች በ1 ዓመት ውስጥ ከኢስት አፍሪካ ፕሮሰስ እንዲደረግላቸው በዲማንድ መልክ ነው ያቀረቡት። ይሄንን ነው የምንጠይቀው። ቴንክ ዩ ሳይን። ሌላ ጥያቄ አስተያየት ካለ እንኳን ደህና መጣሽ ናኦሚ። 1 ሰዓት ብቻ ነው የዘገየሽ። ሌላ አስተያየት ጥያቄ ካለ ሰየው። አደርዋይዝ ቴክስት ደርሶኛል። የልዩ የዌብሳይቱን ሊንክ እንደገና ቻት ላይ ጻፉልን ብለዋል። ሀበሻ LPAC ሳይንም የጻፈችው ነው። ሀበሻ LPAC.com ፍሮንት ፔጅ ላይ ፊት ለፊት ላይ ክሊክ ሂር ቱ አድ ዩር ቮይስ የሚለው አክቲቭ ነው። እሱም ክሊክ ስታደርጉት በቀጥታ ወደ ፔጁ ላይ ይወስዳችኋል። ስንት ገባን ሶፋር? አትሊስት በአንድ ጨምራል። I hope so. እንዴ ብዙ ነው እንጂ 125 ስቲል ግድ ነው። ቅድም ቀኑን ስንጨምረው 107 ሼር እናድርገው። ኦኬ። በነገራችን ላይ ዋንስ ከላካችሁ በኋላ ሼር ይላል እና ሼር አድርጉት ፓብሊክሊ። ፌስቡክ ላይ ወይ ትዊተር ላይ ሼር ማድረግ የማይመቻችሁ ሰዎች በግል ላኩ፣ ለጓደኞቻችሁ፣ ለምታውቋቸው ሰዎች፣ ለከበደ፣ ለገመቹ፣ ለግዳይም የአማራ ስም ብቻ ጠራናት፣ ለሀጎስም ለሌላውም ሼር አድርጉት። የደቡብ ስም አቀብሉኛል። ለተፈራ የደቡብ ስም ነው። ኦኬ አይ ቲንክ የሆነው ከዛ በተረፈ አይ ቲንክ መስለኛለም አዲስ የሚጨምረው ነገር ቅድም ያሉት ግሎባል ላይም ሲቢሲ ላይ ዜና ላይ የሚወጣው ኢሌጋል ነገር ስናደርግ ኔጋቲቭ ነገር ስናደርግ ዜና እሱ ነው። ጥሩ ዜና አይሆንም። እኛ ራሳችን ዜና ብለን ካላወጣ ነው ካልጻፍ ነው። ቅድም ከመምጣቱ በፊት ይህንን ነበረ የምናወራው። ምን ነበር ያውቃል? ራስን በራስ ካላንቆላበት። ስለዚህ ራሳችን ደህና በስደተኛ ፕሮሰስ ከካምፕም ከምንም በመንግስትም በግሩፕ 5 ስፖንሰር ተደርጎ የመጣ ሰው ምን ያህል ፋይናንሻሊ ኢኮኖሚ ኮንትሪቢዩት እያደረገ ነው ካናዳ ውስጥ። ይህንን በዜና መልክ ሀበሻ ሌጋል ፕሮፌሽናልስ እንደ ሁለተኛ ፕሮጀክት ይዘ ነው ይህንን በሚዲያ ለማስተላለፍ በእንግሊዝኛ ኢንተርቪው እያደረግን ሰዎች ሚዲያውን ለማስተዋወቅ የሀበሻ ጉዲት ለማስተዋወቅ ልንሞክር ነው። ምክንያቱም ዜና ሰሪዎቹ ያንን በተለይ አልበርታ አካባቢ በጣም ስለ ሀበሾች ጥሩ ነገር አይወራም። እውነትም ጥሩ ነገር እያደረጉ አይደለም። ያንን ነው ጎልቶ የሚወጣው። ስለዚህ ደህና ደረጃ ያደረሱ ጎልቶ እየወጣ ስላልሆነ ያንን በራሳችን ወስደን ለኢኮኖሚም ለፋይናንሻልም ኮንትሪቢዩት እንደሚያደርግ አንድ ስደተኛ ያንን ለማውጣት ሞክራለን። አይ ቲንክ ይኸው መሰለኝ አይደለም። ጥያቄዎች ከሌላችሁ ጨርሰናል። በጣም ቴንኪዩ። ከኪችነር ድረስ ማይክል በጣም ቴንኪዩ። ነርተው መጥተዋል። በጣም 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 በእውነት ምን ያህል ሲሪየስሊ እንደምትወስደው ይህን ጉዳይ ያሳያል። ሁላችሁንም እጅግ በጣም አመሰግናለሁ። ሳይን ከካልጋሪ ድረስ ለዚህ ጉዳይ ሌሎችም ተመሳሳይ ጉዳዮች ስለመጣች እጅግ በጣም እናመሰግናለን። የቅዳሜውን ደግሞ ከኤምፒዎቹ ጋር ያለን ውይይት አይተን አፕዴት እናደርጋቸዋለን። እስከዛው ድረስ በያላችሁበት መልካም የስራ ሳምንት ይሆንላችሁ። ቴንክ ዩ።